ዋትስአፕ ቢዩቲፉል ፒፕል እንዴት ናችሁ? ዘና ናችሁ? ዛሬም እናንተ ፈታ ዘና የሚያደርጓችሁን ቪዲዮችን ሰብስቤ አምጥቼላችኋለሁ። እናንተ ላይክና ሰብስክራይብ አድርጋችሁ እኔን ሰፖርት ማድረጋችሁን አትርሱ። ይመቻችሁ። ወደ ቪዲዮ። ሄሎ ግርማ ፊሊጶስ ምን ሆነ ነው? አይናለም ራቁቷን ፎቶዋን ላክልኝ። ኦንሊ ፋን ላይ አግኝቻት ነው መምታት ከፈለክ ብዬ ነው። ኧረ እኔ ሴት አልመጣም። ኃጢአት ነው እየሆነ ነው በዚህ ዘመን ኃጢአት ነው ብላችሁ አስቡት። በቃ ኃጢአት ነው ኦልሬዲ ኃጢአት። ከባድ ውሸት ከነገርከኝ እሸልምሃለሁ። ከባድ ውሸት አላረም አሽራ ለብር ብላችሁ ሽልማት ብላችሁ ለራሳችሁን ማቆሸሽ የለባችሁም። ስለሌለባችሁ ራሳችሁን እያያችሁ ብታወሩ የሆነ ነገር ታተርፉበታላችሁ ብዬ አስባለሁ። ወት ሪሚክስ ትላለህ በማናሳል ሪሚክሰሮችማ አልተሻላችሁም። ጭራሽ ለሰው ማሰብ ትችላችኋል። እናንተ ለራሳችሁ ብቻ አስባችሁ ለእናንተ ብቻውን ብቻ ደቅ ታደርጋላችሁ። ግን ሰማው ነፍ ደቅ ነው አደረጋችሁት። ይመቻችሁ ብሮ አተኛም እንዴ? መኪና ውስጥ ነጭ መኪና ውስጥ ያለው ቅድም ሰውዬ ነው የቀረጸው ይሄን ቪዲዮ። ቅድም ያባረረው ሰው የለም እሱ ከዚህ ብላ እሺ ከፕሬዝዳንት ጋር ያላችሁ ይሄን ልጅ ጥሩትና በቀስቱ ወዝወዝ ካስቸገረን በቃ እሱን እንጠራለን። ፕሬዝዳንታችንን ያደርግልናል። ባላ ስልክ ቁጥሬን ብታስቀምጥልን ደውለን እንቀጣጠራለን ብሮ። ኮፒራይተር ጉድ ኮፒራይተር ማለት እነዚህ ልጆች ናቸው። አይ ወዴት ዘመኑ ሰዎች ጋዝ ዘመኑ ወዴት ነው? ወደ ኮንታ እየወሰዱን እኮ ነው እነዚህ ልጆች። ራ ወገን እየተሳሰበን ነው። ምን ይሽ ገደሉን ኮፒራይተሮቹ። ኧረ ፕራክቲስ ምርጥ ነው። እሺ ያዘው ይሄ ቪዲዮ ለምን አሳቅም ካላችሁ አስተማሪ ቪዲዮ ነው። ያስቃል ግን አስተማሪ ቪዲዮ ምን ያስቃል ካላችሁ አንድን ነገር ፕራክቲስ ካረጋችሁ አሁን ትምህርት የምታጠኑ ልጆች አርፋችሁ ካጠናችሁ እንደዚህኛ ሰውዬ ፈተና ሳያመጣ ነው መልስ የምታገኙት። ስለዛ የምታጠኑ ልጆች አጥኑ፣ በርቱልን፣ ፕሬዝዳንት ይሆናላችሁ። ይመቻችሁ። እኔ በዚህ ዩቲዩበር እናንተ ሰብስክራይብ አድርጉኝና እኔ ምክር ሰጣችኋለሁ። እነማና አዛል እሸቱ ተግባብታችኋል? ተግባባችሁ? ላይክ አድርጉ።
ፎሎ አድርጉኝ። አዲስ ይመጣል ማለት አዲስ እና ሆኖ በዛውም መጥቷል። ፎሎ አድርጉኝ። ሼር ለ15 ሰው ላኩልኝ። ቲክቶክ ይከፍላል ስላሉኝ ነው የመጣሁት እና የሚከፍል ከሆነ እስቲ ያለው ምን አዲስ እብድ ነህ ቲክቶክ ስላሉኝ ነው የመጣሁት። ወዳቸዋለሁ። አዲስ እብድ ተራ ኮንቴንት ዋራድ ሆኖ በቅርብ ውስጥ 100,000 ገባና ሁን አዲስ እብድ ሆኖ መጣ። ምን ይሸማን? እኛም ዩቲዩብ ይከፍላል ስላለን ነው የመጣ ነው። ቲክቶክ አካውንትም አለን። ሰም ገጥታችሁ ፎሎ ማድረጋችሁን አትርሱ። ዲስክሪፕሽን ላይ አስቀምጣላችኋለሁ። ግን ከቲክቶክ ይልቅ ዩቲዩብን ሰብስክራይብ ብታደርጉልኝ መርጣለን። ቲክቶኩ ይቅርልኛ፣ ዩቲዩብን ሰብስክራይብ አድርጉኝ። ትምህርት አልገባ ሲል ገልብጠሽ ከዘበ አራ ላይ ያንሳል ጋይስ። ምን ይሄ ጋይስ? እንደዚህ አይነት ኮንቴንት እኛ እያቀረብን እናንተ ላይክ ማታደርጉት ምን ይሄ? ትምህርት አልገባ ስላችሁ በቃ አኝካችሁ ብሉ ትምህርቱ። ምን ይሄ? ለእናንተ አይደለም ትምህርት ማለት ነው። ለብርሃኑ ይሄንን መልእክት አስተላልፍለታለሁ። በቃ እናንተ ፈታ ብላችሁ ተማር። በቃ ምንም አያስጨናንቃችሁ። ያዘው አንገቱን ደቅ አደረገው ማለት ነው። በአንተ ትረግጣለህ። በቃ ባዶ ነው መጥቶ ጭልፋውን ይዞ መብላት። ምን ይሸማ ባለ ሱቅ እስቲ ፌስታል ስጠኝ። ይኸው 5 ብር ብቻ 5 ብር። እሺ ይኸውን ከ100 ብር 95 ብር መልስ ስጠኝ። አረ እንደዛ ነው። ይኸው 95 ብር። ካንተ የበለጠ ቀውዞ አለ ልጅ አለ። አትሸማቀቁ። ከሱቅ ሄዳችሁ ምን ይሸማን? እየተሳሰባችሁ ነው። ምን ይሸ ከእናንተ ምበልጥ ብልጥ እንዳለም እያሰባችሁ ኑሩ። ኢትዮጵያ ውስጥ ግን ከሰው ተው አልናገርም። ውበት አይ መግማማት የሚባለው እዚህ ጋር ነው። እንግዲህ ምን ይደረጋል? እንግዲህ ማን ለዛሬ ያስኩት ቪዲዮ ይህንን መስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጋችሁን ሰፖርት ማድረጋችሁን አትርሱ እላችኋለሁ። በዚህ ቀጣይ ቪዲዮ እንገናኝ። ቻው